ሻሎም ሻሎም ቅዱሳን እንዴት ናችሁ? የጌታ ቤተሰቦች ዛሬ የጌታን ቃል ላካፍላችሁ ወደ እናንተ መጥቻለሁ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እግዚአብሔርን ቃል ማካፈላችሁ መዝሙር 23 ነው። መዝሙር 23 እንዲህ ይነበባል። በጌታ በኢየሱስ አነበዋለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ ይላል። ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው። ሃሌሉያ። እግዚአብሔር ለዳዊት እረኛ ነው። ዳዊት በእግዚአብሔር የሚተማመን፣ እግዚአብሔርን ያስቀደመ፣ እግዚአብሔርን ትልቅ ያደረገ፣ እግዚአብሔርን አምላክና አባት ያደረገ ነው ዳዊት። ክብር ለኢየሱስ ይሁን። እግዚአብሔር መኖሪያው የሆነ ነው ዳዊት። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አቅራቢው ነው ለዳዊት። ክብር ለኢየሱስ ይሁን። የሚበላም የሚጠጣም የሚለበስም እግዚአብሔር ምንጩ ነው ለዳዊት። ኢየሱስ ጌታ ነው። ስለዚህ በእግዚአብሔር እረኝነት ውስጥ መጥፋት የለም፣ መጉደል የለም፣ ሐዘን የለም፣ ጥላቻ የለም፣ ብስጭት የለም፣ እንዲሁም ደግሞ ሞት የለም። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ ዳዊት ግን በመዝሙር 23 ላይ ቁጥር 4 ላይ እንደዚህ ይላል፣ በሞት ጥላ መካከል እንኳን ብሄድ ይላል። ነፍሱ የዳዊት ነፍስ ከእግዚአብሔር ፕሬዘንስ ከእግዚአብሔር ሕልውና ውጪ በሄደችበት ጊዜ፣ ባመለጠችው ጊዜ የሞት ጥላ መካከል የሚለው አለና ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ግን ምን ይላል? አንተ ከኔ ጋር ነህና ክፉን አልፈራም ይላል። ከፍ ብሎ ደግሞ ምን ይላል? ስለ ስሙም በጽድቅ መንገድ መራኝ ይላል። እግዚአብሔር አባት ስለሆነ ስለ ዳዊት ይገደዋል። ተባረኩ ቅዱሳን።